እንዴት ናችሁ? እኔ ኤጀንት መኳንንት ነኝ። ሰላም ብያለሁ ሁላችሁንም። ዛሬ ላሳያችሁ የፈለግኩትኝ ሰዎችን ኢንቫይት በማድረግ እንዴት አድርገን የኢንቫይቴሽን ኮሚሽን እናገኛለን። ኢንቫይት ስናደርግስ ማንን ኢንቫይት ስናደርግ ነው ኮሚሽን የምናገኘው? ኢንቫይት ያደረግናቸው ሰዎችስ ምን ያህል ሲሰሩልን ነው የኢንቫይቴሽን የምናገኘው? ሩሉስ ምንድን ነው? መመሪያዎችስ ምንድን ናቸው የሚለው እና በራሳችን ፕሮፋይል ደግሞ እንዴት የኢንቫይቴሽን ሊንክ ፕሪፔር ማድረግ እንችላለን፣ ማዘጋጀት እንችላለን የሚለውን ነገር እናያለን ማለት ነው። እናያለን። እዚህ ጋር እንደምታዩትኝ ይሄ የእኛም ፕሮፋይል የምናወጣበት ፓርት ነው። የእኛም ፕሮፋይል የምናወጣበት ፓርት ነው። የእኛም ፕሮፋይል የምናወጣበት ፓርት ነው እና እዚህ ከላይ እንደምታዩትኝ ሪዋርድ፣ ራንክ፣ ፋን ክለብ እያለ ወደ ታች ምን የሚላለ ማለት ነው ኢንቫይት የሚላለ ኢንቫይት የሚለውን እንዴት አድርገን ነክተን እስከ $14 እናገኛለን ነው። እስከ $14 እናገኛለን። ሰዎችን ወደዚህ ጆይን እንዲያደርጉ የምናደርጋቸው እንግዲህ ምን በማድረግ ነው? ኢንቫይት በማድረግ ነው፣ በመጋበዝ ነው ማለት ነው። እና ኢንቫይት ስናደርግ ሩሎች አሉ። በሩሉ መሰረት ኢንቫይት ያደረግነው ሰው የራሱን ያገኛል። ሴቶች፣ በተለይ ሴቶች ናቸው ኢንቫይት ያደረግናቸው ሴቶች ናቸው ብዙ ጊዜ ማግኘት የሚችሉት። ወንዶች እንደገቡ ላይቭ ከገባ ሰው ስለሚገኝ ወንዶች እንደገቡ ላይቭ ስለሚገቡ ሴቶች እንደገቡ ላይቭ ስለሚገቡ ከሴቶች ነው የምናገኝ እንጂ ወንዶች ላይቭ አይገቡ። ሌቭል 5 ከገቡ በኋላ ነው። እና ይቺ እንደምታዩዋትኝ ኢንቫይት የምትለው አለች እና እስኪ ኢንቫይት የምትለውን ስንነካ የሚመጣውን ነገር እንይ። ለሰዎች ኢንቫይቴሽን ሊንክ ለመላክ እኛ ፕሮፋይል ገብተን ይችን ኢንቫይት የምትለውን ነገር መንካት አለብን ማለት ነው። መንካት አለብን። ጥሩ። ኢንቫይት የሚለውን ስንነካ አፒራንሱ ይህን ይመስላል ማለት ነው። አፒራንሱ ይህን ይመስላል። ከላይ ብዙ ነገሮች አሉ። ኢንቫይቴሽን ጊፍት የሚል አለ። ኢንቫይቴሽን ጊፍት፣ ይሄ የኢንቫይቴሽን ጊፍት አጠቃላይ ፓርቶች እነዚህ ናቸው ማለት ነው። ወይም ደግሞ የኢንቫይቴሽን አጠቃላይ ፓርቶቹ እነዚህ ናቸው ማለት ነው። አንዴ እንደነካን የምናገኘው ነገር እና ብዙ የተጻፉ ነገሮች ይታያሉ። ኢንቫይት ሰሟን ካን እርን አፕቱ $14 የሚል አለ። $14 ድረስ ማግኘት ይቻላል። አንድ ሰው ኢንቫይት በማድረግ $14 ማግኘት ይቻላል። ግን ህጉ ምንድነው ነው? መመሪያው ምንድነው? ምንን ተከትሎ ሲሆን ነው አንድ ሰው እስከ $14 ድረስ የሚገኘው የሚለውን ነገር ከዚህ በታች የምናይ ይሆናል ማለት ነው። ፓርቶችን እንያቸው። እዚህ እንደምናያቸው ከላይ ምን የሚላለን? ኢንቫይት ካን እርን አፕቱ እስከ $14 ኢንቫይት አድርጉና አግኙ የሚል ዋናው ርዕሱ አለ። በቀኝ በኩል ሩሉ አለ። ሩል የምትላለች እሷ ናት። በዛች መመሪያ በሩሏ መሰረት ነው ኢንቫይት ያደረገ ሰው የሚያገኘው ማለት ነው። ኢንቫይት ያደረገ ሰው የሚያገኘው። ሌላው 90,000 የሚለው ለምሳሌ በዚህ ሰዓት እኔ ያገኘሁት ይህን ቪዲዮ ሪከርድ ባረኩበት ሰዓት 90,000 ፖይንት በኢንቫይቴሽን አግኝቻለሁ ማለት ነው። ናምበር ኦፍ ኢንቫይት ያረኳቸው 40 ሰው አድርጌ ነበር ማለት ነው። ይህን ሪከርድ ባረኩበት ሰዓት ላይ 40 ሰው ኢንቫይት አድርጌ ነበር ማለት ነው። አቫይላብል ቱዴይ የሚለው ደግሞ ዛሬ የተቀበልኩት የለም ማለት ነው። የለም ሲኖር ዜሮ የምትለው ላይ የሆነ ቁጥር ይኖራል። 10,000 ምናምን ይኖራል። ከዛ ሪሲቭ የሚለውም ደመቅ ብሎ ይጻፋል። ሪሲቭ የሚለውን ነካ አድርጌ እቀበላለሁ ማለት ነው። ከታች ወረድ ብሎ ደግሞ የምናያቸው
ባለፈው 7 ቀን ውስጥ ኢንቫይት የተደረጉት በኢንቫይቴሽን ሊንክ ተልኮላቸው ኢንቫይት የተደረጉት አሁን እዚህ ላይ የሚያስቀምጣቸው ምንድነው ሰክሰስፉሊ ኢንቫይት ያደረግናቸውን ሰዎች ዝርዝር ነው። ሰክሰስፉሊ ኢንቫይት ያደረግናቸውን ሰዎች ዝርዝር ነው የሚያመጣ እንጂ አሁን ለምሳሌ ኢንቫይት ሳናደርጋቸው ወይም የኢንቫይቴሽን ሊንክ ልከንላቸው ያልቆጠረልን ደግሞ ብዙ ይኖራሉ ማለት ነው። እና ኢንቫይት አድርገናቸው የኢንቫይቴሽን የቆጠረልን ሰክሰስፉል ኢንቫይት ያደረግናቸው ሰዎች ዝርዝር እዚህ ጋር ይገባልናል። ኢንቫይት ያደረግናቸው የሁሎችም አይገባልንም። እንዴት አይገባም የሚለውን ቪዲዮ ሰራላችኋለሁ። እንዴት አይገባም የሚለውን ቪዲዮ ሰራላችኋለሁ ከታች። ስለዚህ በዛ መሰረት ሊስታቸው ኢንቫይቴሽን ፍሮም ላስት 7 ዴይዝ ባለፈው 7 ቀን ውስጥ ኢንቫይት የተደረጉ ሰዎች ዝርዝር እዚህ ጋር ይመጣልናል ማለት ነው። ዝርዝራቸው እዚህ ጋር ይመጣልናል። ስለዚህ በዚህ ሩሏን እስኪ እንያትኝ። ሩሏ ምን ትላለች? $14 አንድ ሰው ለማግኘት ወይም ደግሞ 140 ሺህ ፖይንት ለማግኘት ሩሉ ምንድነው? መመሪያው ምንድነው የሚለው እንየው። መመሪያው ምንድነው? እስከ $14 ነው። በነገራችን ላይ ሙሉ $14 ላናገኝ እንችላለን። እስከ ነው። አንድ ሰው ኢንቫይት አድርገን ወይም ኢንቫይት አድርገናት ኢንቫይት ያደረግናት ልጅ ኢንቫይት ያደረግናት ሴት በትክክል ካልሰራችልን አናገኝም ማለት ነው። ስለዚህ እስከ ስንት ነው? እስከ ሚል ይኖረዋል ማለት ነው። እስከ ስንት? እስከ $14 ሚል ይኖረዋል ማለት ነው እንጂ ሙሉ $14 ላናገኝ እንችላለን። ዜሮ ላናገኝም እንችላለን እና ስለዚህ እስከ ሚል ነው ማለት ነው። ሩሎችን እንያቸው። ሩሎቹ እዚህ ጋር እንደምናያቸው ኢንቫይት ሆስት ቱ ብሮድካስት ፎር 3 hours አፕሊኬሽኑ ዳውንሎድ ከሆነበት ሰዓት ጀምሮ ነው የሚቆጠር። የኛው ባለፈው 7 ቀን ውስጥ አፕሊኬሽኑ ዳውንሎድ ከሆነበት ሰዓት ጀምሮ ለ7 ቀን 3 ሰዓት ሚኒመም 3 ሰዓት ነው የሚለው ግን ብዙ ጊዜኛ 2 ሰዓት ተኩል እንደዚህ እንላለን እና 3 ሰዓት ነው የሚለው። ከላይ ሩሉን አሳያችኋለሁ። ላይ 3 ሰዓት ሲሞላቸው 10,000 ፖይንት ለ3 ሰዓት ያህል ቢቀመጡ ይመረጣል ነው የሚለው ሩሉ። እና የመጀመሪያው 3 ሰዓት ሲሞላቸው 10,000 ፖይንት፣ 5 ሰዓት ሲሞላቸው ተጨማሪ 10,000 ፖይንት፣ 8 ሰዓት ሲሞላቸው ተጨማሪ 10,000 ፖይንት፣ 12 ሰዓት ሲሞላቸው ተጨማሪ 30,000 ፖይንት፣ አጠቃላይ 60,000 ፖይንት ሚኒመም $6 ነው። ሚኒመም $6 እናገኛለን። ሚኒመም ስንት ዶላር እናገኛለን? $6 እናገኛለን። ከዚያ በላይ ያሉት ግን ብዙ ጊዜ አፕሊኬብል አይደሉም። 10,000 ፖይንት ይላል። አሁን ለምሳሌ ኢንቫይት ሆስት ስንት ሲያገኙ ከዚህ በላይ ያለው ብዙም አፕሊኬብል አይደለም። ለምሳሌ ከዚህ በላይ ያሉትኝ በአንድ ወር ውስጥ ነው የሚያዝ። ከዚህ በላይ ያለው ደግሞ በአንድ ወር ውስጥ ነው የሚያዘው። በአንድ ወር ውስጥ $20 ካገኙ፣ $30 $50 ካገኙ፣ $100 ካገኙ፣ $200 ካገኙ እያለ እንደታችኛው ተጨማሪ ፖይንት ይኖረዋል ማለት ነው። ሲደማመር $14 ይመጣል። ግን አፕሊኬብል አይደለም። አዲስ አበባ የገባች አንድ ሴት በዚህ ልክ ላትሰራለን ትችላለች ማለት ነው። ስለዚህ ብዙም አፕሊኬብል ስላልሆነ ሚኒመም ግን በደንብ ከሰራችልን $6 ማግኘት እንችላለን ማለት ነው። $6 ማግኘት እንችላለን። ስለዚህ በምንም ማግኘት ይቻላል ማለት በኢንቫይቴሽንም ማግኘት ይቻላል ማለት ነው። በኢንቫይቴሽንም ማግኘት ይቻላል። ስለዚህ በተቻለ መጠን ሰዎችን ኢንቫይት ማድረግ አስፈላጊ ነው ማለት ነው። ምክንያቱም ወደዚህ ፕላትፎርም ጆይን እንዲያደርጉ ኢንቫይት ማድረጋቸው ወሳኝ ስለሆነ በቀጣይ ደግሞ እስኪ ኢንቫይት የሚለውን ነክተን ፕሮሰሱን ልንቀጥል ነው። ይሄን ፓርት አየን፣ ወደ ውስጥ እየገባን ነው። አንድ ስቴፕ ደግሞ ገባን በልና እንግዲህ ኢንቫይት ልናደርግ ነው ማለት ነው። ሰዎችን ኢንቫይት ልናደርግ ነው። ስለዚህ ኢንቫይት የሚለውን እንነካና እንግባ። ኢንቫይት የሚለውን ስንነካ እነዚህ ከዚህ በታች የምናያቸው የእያንዳንዳችን የኢንቫይቴሽን ሊንኮች ናቸው።
ጥሩ። ስለዚህ እያንዳንዳችን ምን አለን ማለት ነው? የየራሳችን የኢንቫይቴሽን ሊንክ አራት ሊንክ አለን። አያችሁ፣ ሸር የሚሉ እነዚህ አራቶች በሙሉ የእያንዳንዳችን የኢንቫይቴሽን ሊንክ አለን ማለት ነው። የእያንዳንዳችን እዚህ ፕላትፎርም ጆይን ያደረገ ሰው በሙሉ አራት የኢንቫይቴሽን ሊንክ አለው ማለት ነው። ኢንቫይቴሽን ቴምፕሌት በሚለው ትዩ ማለት ነው። ስለዚህ ሸር የሚለውን አንዴ ነካ ስናደርገው ምን ይመጣልናል? እንደምታዩት ፌስቡክ አለ፣ ሜሴንጀር አለ፣ ዋትስአፕ አለ፣ ኢንስታግራም አለ፣ ቴሌግራም አለ። በእነዚህ እዚሁ ላይ ሸር ማድረግ እንችላለን። አለበለዚያ ደግሞ እዚች ጋር ኮፒ ሊንክ የምትላለች አይደለ? ኮፒ ሊንክ የምትላለች በእሷ ኮፒ ሊንክ ማድረግም እንችላለን። ኮፒ ሊንክ አድርገን ፈለግነው ቦታ ወስደን ኮፒ ሊንክ ወይም ኮፒ አድርገን ፔስት ማድረግ እንችላለን የፈለግነው ቦታ ላይ ማለት ነው። እና ከዚህ እያንዳንዶችን ለማሳየት ነው። ኢንስታግራም አለ፣ ፌስቡክ አለ፣ ሜሴንጀር አለ፣ ዋትስአፕ አለ፣ ቀጥታ የምንልክበት ቴሌግራም አለ። በእነዚህ እዚያው ላይ ነካ ስናደርጋቸው ወደ ቴሌግራም ገብተን እንደዚያ እንትን ማለት ይችላል። እዚህ ጋር ደግሞ ሞር የሚል አለ። ግን አንዴ ኮፒ አድርገን ብዙ ጊዜ ፔስት እያደረግን ለሰዎች እንድንልክ ይችኛቱን ኮፒ ሊንክ የምትለውን ብንነካት ይመረጣል። ኮፒ ሊንክ የሚለውን ዘን ኮፒ ሊንክ የሚለውን ነክተን እዚህ ጋር ኮፒ ያደረግነው አይደል? የፈለግነው ቦታ ፌስቡክ ላይ ሄደን፣ ቴሌግራም ላይ ሄደን፣ ዋትስአፕ ላይ ሄደን፣ ኢሞ ላይ ኮፒ ያደረኩት ኮፒ ዳለ። ከዚያ በኋላ የፈለግነው ቦታ ላይ ሄደን ምን እናደርጋለን ማለት ነው? ፔስት እናደርግና የኢንቫይቴሽን ሊንክ እንልካለን ማለት ነው። ከዚያ በኋላ አፕሊኬሽኑን ዳውንሎድ አድርገው ገብተው ስራ መስራት ሲጀምሩ ኢንቫይት ያደረግናቸው ሴቶች ከላይ ባለው ሩል መሰረት ጥቅም የምናገኝ ማለት ነው። ሌላው እዚህ ላይ ማይ ማቴሪያል የሚለውን እስኪ ሁለተኛውን እንንቀው። ማይ ማቴሪያል የሚለው ወደ ቀኝ እሱን ስንነካው ይሄ ማይ ማቴሪያል የሚለውን ስንነካው ይሄ ይመጣልና ኮንፊርም እንለዋለን። በራሳችን ፎቶ ምን ለማለት በራሳችን ፕሮፋይል ፎቶ የኢንቫይቴሽን ሊንክ ለማዘጋጀት ለምሳሌ ነካውት እንደዚያ ስነካው እዚህ ጋር ፐርሰናላይዝድ ማቴሪያል የሚል መጣልኝ። ከዛ ይችን መሀሏ የካሜራ ቅርጽ ያላትን ነካስ አደርጋትኝ ምን አድ ፎቶ የሚል ይመጣልኛል። እስኪ ፎቶ አድል አድርግ ወደ ስልኬ ቀፎ ገብቼ ፎቶ አድል አድርግ። መጀመሪያ ማይ ማቴሪያል የሚለውን ነካው። ከዛ ኮንፊርም የሚል መጣ። ከዛ ፐርሰናላይዝድ ማቴሪያል የሚል አለ። እሱን ስነካው ወደ ፎቶ መጣልኝ ወይም ደግሞ ወደ ፎቶ መራኝ። ስለዚህ እስኪ የሚሆን አንድ ፎቶ ዝም ብዬ ላስገባ። የሆነ ፎቶ ላስገባላችሁ። ኦኬ የሆነ ፎቶ የለም። ስለዚህ ዝም ብዬ አንዱን ላስገባው ነው። ዝም የሴሌክት አድርጊ። ለምሳሌ ይሄንን አድ አለኝ። አድ የሚለውን ነካውትኝ። ከዛ እዚህ ጋር ይመጣልኛል ፐርሰናላይዝ ማቴሪያል የሚል ስነካ አፕሎድ እያደረገ ነው። በዚህ ልክ አፕሎድ ያደርግና ይሄ ለፕላትፎርሙ ለድርጅቱ ይደርሰዋል። ድርጅቱ ነው አፕሎድ የሚያደርግልን። ከዚያ ኮንፊርም የሚል አፕሎድ ሰክሰስፉሊ ይለናል። ኮንፊርም እንለዋለን። ኮንፊርም የሚለውን እንነካለን። ሰክሰስፉሊ አፕሎድ ሆኖልናል ማለት ነው። ሰክሰስፉሊ አፕሎድ ሆኖልናል። ከዛ ኮንፊርም የሚለውን እንነካለን። በዚህ ልክ የኢንቫይቴሽን የራሳችንን በራሳችን ስም የተዘጋጀ የኢንቫይቴሽን ሊንክ ማዘጋጀት ይቻላል። የትኛውን ማይ ማቴሪያል የሚለውን ነክተን ከዛ ፐርሰናላይዝ ማቴሪያል የሚለውን ነክተን ከዛ ወደ ስልካችን ቀፎ ይመራናል። ወደ ስልካችን ቀፎ ገብተን ፎቶ አፕሎድ አድርገን ለምሳሌ ይሄኛው እዚህ ጋር የምታዩትኝ ከላይ አሁን ያስገባውትኝ አንደር ሪቪው ነው የሚል ፕላትፎርም ነው ሪቪው ያደርግና የሚፈቅድልኝ ይባል። ግን ከዚህ በፊት የተፈቀደልኝ ምን አለ? ከዚህ በፊት የተፈቀደልኝ ይሄ ሁለተኛ ላይ ያለው ምን አለ? በኔ ፎቶ የተዘጋጀ አለ ማለት ነው። በኔ ፎቶ የተዘጋጀ ልክ ሸር ብላችሁ ኮፒ ሊንክ ስታደርጉላቸው በእኛ ፎቶ የተዘጋጀውን ያመጣላቸዋል ማለት ነው። እና ይሄ በዚህ ልክ አደርጋችሁ በራሳችን ፕሮፋይል ፎቶ የተዘጋጀ አራት ማዘጋጀት እንችላለን። አንድ ብቻ ሳይሆን በዚህ በአራቱ ሁሉ የየራሳችን ፎቶ ማዘጋጀት እና ኢንቫይት ማድረግ እንችላለን ማለት ነው። በዚህ ልክ ነው። ቤተሰብ መልካም ጊዜ ይሆንላችሁ። ሌላው እስኪ
እንትኑን ላሳያችሁ እንደው እንዴት አድርገን ኮፒ ቅድም ኮፒ ያረግናት የለችም እሷ ኮፒ ያረግናትን እንዴት አድርገን ሌላ ቦታ ላይ ገብተን ፔስት እናደርጋታለን የሚለውን ነገር እንይ እስኪ። ቴሌግራም ላይ እንግባ። ቴሌግራም ላይ ገብተን እንዴት ፔስት እናደርጋለን የሚለውን ነገር ቴሌግራም ላይ ገባሁኝ። ከዛ ቴሌግራም ላይ አንዱን ነክቼ እስኪ ፔስት ላድርገው። ፔስት ላድርገው። እዚህ ጋር ለምሳሌ እዚህ ጋር ገብቼ ከፍ አለ የሚል ጋር ጫን ብዬ ሲይዛት ምን የሚል ይመጣልኝ? ጫን አድርጌ መጻፊያ ቦታዋ ጫን አድርጌ ስመጣ ምን ፔስት የሚል መጣልኝ። ፔስት የሚለውን ነካውኝ። ከዛ በኋላ ሴንድ አልኩትኝ። በቃ እቺ ሊንክ ኢንቫይት አደረኩት። ከፍ አለ ለምሳሌ ኢንቫይት አደረኩት ማለት ነው። ስለዚህ በዚህ ልክ መስራት እንችላለን የሚለውን ያዙ። መልካም ጊዜ ይሁንላችሁ።